ሰላም ሰላም ውድ የቻናላችን ተከታታዮች ዛሬ መሀል ቦሌ ኤድና ሞል መድኃኔዓለም ወይም ደግሞ ቦሌ መድኃኔዓለም ጋር ተገኝቻለሁ ማለት ነው። ይሄ አደባባይ የነበረው ሎኬሽን ነው። አሁን ላይ ሙሉ በሙሉ አደባባዩ ፈርሶ በትራፊክ ላይት ኢንስታሌሽን ነው ትራፊክ ኮንትሮል የሚደረገው ማለት ነው። ይሄ ፊት ለፊት የምታዩት የአትላስ መስመር ነው ማለት ነው። ወደዚህ ደግሞ ወደ ፍሬንድሺፕ የሚወስደው መስመር ይኖራል። ወደዚህ ደግሞ ወደ ቦሌ አትላስ ወይም ደግሞ ወደ ኤርፖርት የሚወስደው መንገድ ይኖራል ማለት ነው። ወደዚህኛው ዳይሬክሽን ደግሞ ወደ 22 እና ወደ ስቴዲየም የሚወስደው መንገድ ይኖራል ማለት ነው። ወደ 22 ሲግናል የሚወስደው መንገድ ነው። አሁን ያለው ቦሌ ኤድና ሞል አደባባዩ ጋር ነው ማለት ነው። ከዚሁ ቦሌ ኤድና ሞል አደባባዩ ጋር ደግሞ ዲማ ሆፕ ስቴት እያስገነባ ያለው እጅግ በጣም ቅንጡና ሌግጀሪ አፓርትመንት ይኖራል። ዛሬ ስለሱ መረጃ መስጣችሁ ይሆናል ማለት ነው። ይሄ አካባቢ እንግዲህ ለኢንቨስትመንት በጣም ተመራጭ የሆነ ሎኬሽን ነው። የንግድ ሱቅ ወይም ደግሞ መኖሪያ ቤት አፓርትመንት ቢኖራችሁ ከምንም በላይ ኢንቨስትመንት ሬቱ በጣም ከፍተኛ ነው የሚሆነው ማለት ነው። እኛ ጋር ደግሞ ከ20 ካሬ ጀምራችሁ የንግድ ሱቆችና መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ ፊት ለፊት የምታዩት አፓርትመንት ወይም ደግሞ አረንጓዴ ከቨር የተደረገው ይሄ አፓርትመንት ማለት ነው። አሁን ላይ መኖሪያ ቤቶችና የንግድ ሱቆችን እየሸጥን እንገኛለን። ወደዛው እየሄድኩ ነው። እዛ ጋ ያሉ አፓርትመንቶችና የንግድ ሱቆችን ሙሉ ማስጎበኛችሁናል ማለት ነው። እዚያ አካባቢ ለገስት ሃውስ ወይም ደግሞ ለንግድ ቦታ ብትፈልጉ በጣም ተመራጭ ሎኬሽን ነው የምታዩቸው የገስት ሃውስ ኤሪያዎች ናቸው። ታች ደግሞ የንግድ ሱቅ ይኖራል ማለት ነው። ታዲያ የንግድ ሱቆቹ ከግራውንድ እስከ 6ኛ ፍሎር ነው። የኛ አፓርትመንቶች ልክ እንደምታዩቸው አይነት የንግድ ሱቆች ነው የገነባን የምንገኘው። መኖሪያ ቤቶቹ ደግሞ ለገስት ሃውስ በጣም ተመራጭ ናቸው እንደምታዩት ማለት ነው። ታዲያ መኖሪያ ቤትም የንግድ ሱቅም በቦሌ ኤድና ሞል እንዲኖራችሁ ከፈለጋችሁ ዲማ ሆፕ ስቴት አሁን ላይ ባለ 1 መኝታ ባለ 2 እና ባለ 3 መኝታ ቤቶችን በሽያጭ ላይ ነው የሚገኘው። በ20% ቅድመ ክፍያ ፋውንዴሽን ላይ ያለ ደግሞ ግንባታው ኦልሞስት በምታዩት ሌቭል ያለ ደግሞ በ50% ቅድመ ክፍያ ብቻ አሁን ላይ በሽያጭ ላይ ነው የምንገኘው። ይሄኛው አፓርትመንት ሙሉ በሙሉ ካርታ ተዘጋጅቶለታል ማለት ነው። የንግድ ሱቆችም መኖሪያ ቤት አፓርትመንቶችም የተናጠል ዲጂታል ካርታ ተዘጋጅቶላቸዋል። ታዲያ ከ20 ካሬ ጀምራችሁ የንግድ ሱቆቹም በመሀል ቦሌ ኤድና ሞል መኖሪያ ቤት ደግሞ አሁን የግንባታ ደረጃ ኦልሞስት ይሄኛው አፓርትመንት ከ90% በላይ ሆኗል ማለት ነው። ከ90% በላይ ሆኗል። እንደዛም ሆኖ ካርታ ተዘጋጅቶለታል ማለት ነው። እዚህ ጋር ባለ 2 መኝታና ባለ 4 መኝታ ቤቶች ይኖሩናል። ባለ 2 መኝታ 121 እና 121 ካሬ ባለ 2 መኝታ፣ ባለ 4 መኝታ ደግሞ 217 ካሬ ይኖርናል ማለት ነው። ከዚህ ኤሪያ ላይ ከዚህ ሎኬሽን ታዲያ ይሄ አፓርትመንት ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃ እንደዚህ አይነት አሚኒቲዎችን ያጠቃልል አፓርትመንት ነው የሚሆነው። ታዲያ እዚህ አፓርትመንት ላይ እንደምታዩዋቸው የንግድ ሱቆቹ ይኖራሉ ከግራውንድ እስከ 6ኛ ፍሎር ማለት ነው። መኖሪያ ቤቶቹም ደግሞ ልክ እንደዚህ በምታዩዋቸው ሌብል አሁን ላይ የጂፕሰምና የፓርቲሽን ስራ ሙሉ በሙሉ ጨርሰናል ማለት ነው። የፊኒሽንግ ስራ ይቀረናል የተወሰነ ከ6 ወር እስከ 8 ወር ባለው ውስጥ ገንብተን ልናስረክባችሁ ወይም ደግሞ ፊኒሽንግ ስራውን ሰርተን ልናስረክባችሁ ባለ 2 መኝታ 121 ካሬ እና ባለ 4 መኝታ ደግሞ 217 የካሬ አማራጮች በ50% ቅድመ ክፍያ አሁን ላይ በሽያጭ ላይ ነው የምንገኘው። ባለ 1 እና ባለ 2 ሙሉ በሙሉ ጨርሰናል። ሌላ ደግሞ ባለ 1 እና ባለ 2 የሚገኝበትን ሳይት ላሳያችሁ ከዛው ከጎን ማለት ነው። ከ71 ካሬ ጀምራችሁ እስከ 147 ካሬ ባለ 2 መኝታ ቀጥሎ ካለው ሳይት ላይ ወይም ደግሞ አዲስ ሳይት ላውንች አድርገናል። እሱ ጋር ሄጄ ደግሞ ስለ እሱ አፓርትመንት መረጃ መስጣችሁናል ማለት ነው። ታዲያ እንግዲህ አስፓልት ዳር ያለ ወይም ደግሞ ስማርት ሮዱ ዳር ያለ አፓርትመንት ነው ይሄ አፓርትመንት እንደምታዩት ማለት ነው። ከሱ ቀጥሎ ደግሞ አሁን እየተገነባ ያለ አፓርትመንት አለ። አሁን ፋውንዴሽን ላይ ነው የሚገኘው። ባለ 1 እና ባለ 2 መኝታ ቤቶች ማለት ነው። አሁን እየሰሩበት ያለው ሎኬሽን ነው። ከሱ ቀጥሎ ማለት ነው 71 ካሬ፣ 93 ካሬ እና 147 የካሬ አማራጮች ይኖራሉ ማለት ነው። እናንተም ስለ እነዚህ አፓርትመንቶችና የንግድ ሱቆች በቦሌ መድኃኔዓለም ላይ ስትፈልጉ ለኢንቨስትመንት በጣም ተመራጭ ሎኬሽን ነው። ሙሉ መረጃ መስጣችሁናል ማለት ነው። እኔ ካሳሁን እባላለሁ። የዲማ ሆፕ ስቴት የሽያጭ አማካሪ ነኝ። ዛሬ ዲማ ሆፕ ስቴት በቦሌ ኤድና ሞል ወይም ደግሞ አለምነሽ ፕላዛ ቀጥሎ እያስገነባ ያለው
አስገንብቶ ደግሞ 90% አካባቢ የደረሰው አፓርትመንት እና አሁን ላይ ደግሞ ባለ አንድና ባለ ሁለት መኝታ ቤቶችን በሙሉ ግንባታ እየሸጠ ስላለው ሳይት መረጃ ሰጧችሁ። ሙሉ መረጃውን ስትፈልጉ ታች በማስቀምጥላችሁ ዋትስአፕ ላይ ኮንታክት ታረጉኝ ሙሉ መረጃም ሰጣችሁናል ማለት ነው። እኔ ካሳሁን ባላለው የዲማ ሆፕ ሪልስቴት የሽያጭ አማካሪ ነኝ ማለት ነው። ዲማ ሆፕ ሪልስቴት በቦሌ ኤድና ሞል፣ በቦሌ ራማዳ ሆቴል፣ በቦሌ አትላስ ደግሞ ማዶ ሆቴል ጀርባ እንዲሁ አፓርትመንቶቹ በሙሉ ግንባታ የቤት አማራጭ እየገነባ ይገኛል። ታዲያ አሁን ደግሞ ቦሌ ዳውንታውን ቱ ወይም ደግሞ ቦሌ ኤድና ሞል ሳይት ቱ አሁን ላይ ገንብቶ በግንባታ ላይ ያለ ሳይት ማለት ነው አሳየዋችሁ። ይሄኛው ሙሉ በሙሉ ገንብቶ ከ90% በላይ አድርሶ ሌላ ደግሞ ከጎን ያለውን ሳይት አሳየዋችሁ ማለት ነው። ስለ ዲማ ሆፕ ሪልስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ ስትፈልጉ እታች በማስቀምጥላችሁ ስልክ ኮንታክት ብታረጉኝ ሙሉ መረጃም ሰጣችሁናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።